የሩሲያ ጥቃቶች በዩክሬን ቢያንስ 8 ሰዎችን ሲገድሉ ድሮኖች ደግሞ ሞስኮን መትተዋል። ብርቅየው የሞስኮ ጥቃት እንዲሁም ኢራን በሆርሙዝ ሰርጥ እያለፉ ያሉ የአሜሪካንን መርከብ በሚሳኤል መምታቷን በዛሬው የዜና ክለሳችን እናነሳለን። መከለሻ ሚዲያን ሰብስክራይብ አድርጉ። በካሪቭ እና ኬርሰን በሚሳኤል ጥቃት ኢላማ ሲደረጉ የሩሲያ ዋና ከተማ ደግሞ ብርቅ በሆነ የድሮን ጥቃቶች ተመታለች። በሞስኮ ላይ ከተሰነዘረው ብርቅዬ የሌሊት የድሮን ጥቃት በኋላ የሩሲያ ሚሳኤል ጥቃቶች በዩክሬን ቢያንስ 8 ሰዎችን ገድለዋል። ሰኞ ረፋዱ ላይ በሰሜን ምስራቅ ዩክሬን ካርኪቭ ግዛት ውስጥ በምትገኘው መርፋ ከተማ የሩሲያ ጥቃት 6 ሰዎችን ሲገድል ከ30 በላይ የሚሆኑትን ደግሞ ማቁሰሉን ባለስልጣናቱም ተናግረዋል። በጥቃቱ የሲቪል መሰረተ ልማቶች ኢላማ የተደረጉ ሲሆን ቢያንስ 10 ቤቶችና 4 ሱቆች መጎዳታቸውን ገዢው ኦላሄ ሲኒሁቭ ዘግበዋል። 2 ወንዶችና 3 ሴቶች እዚያው ሲሞቱ ሌላ አንድ ወንድ ደግሞ በሆስፒታል በደረሰበት ጉዳት መሞቱን ገልጸዋል። ዛሬ በቀን ወራሪዎቹ ከግንባር በጣም ርቃ የምትገኝን ከተማ የሲቪል መሰረተ ልማት በሚሳኤል ደብድበዋል ሲሉ ገዢው በቴሌግራም ገልጸዋል። ፍርስራሹን ለማጽዳት 1 ወይም 2 ቀን እንደሚፈጅም አክለዋል። ባለስልጣናቱ የሩሲያ ኃይሎች የኢስካንደር አይነት ባላስቲክ ሚሳኤል ሳይጠቀሙ እንዳልቀሩም ተናግረዋል። በደቡብ በኩል ደግሞ በኬርሰን ክልል ላይ በተሰነዘሩ የተለያዩ ጥቃቶች 2 ወንዶች መገደላቸውን የክልሉ አቃቢ ሕግ አስታውቋል። ሩሲያ በካርኪቭ ስለደረሰው ጥቃት እስካሁን አስተያየት አልሰጠችም። ሞስኮ እንደ አውሮፓውያን አቆጣጠር በየካቲት 2022 ሙሉ ወረራዋን ከጀመረችበት ጊዜ አንስቶ በየቀኑ የሞትና የመቁሰል ዜናዎች ቢሰሙም ሆን ብላ ሲቪሎችን እንደማታጠቃ በተደጋጋሚ ትክዳለች። ብርቅየው የሞስኮ ጥቃት ሰኞ አጥቢያ በደረሰ ጥቃት ዩክሬን የሞስኮ ባለጠጎች በሚኖሩበት ሰፈር በሚገኝ አንድ ሰማይ ጠቀስ የመኖሪያ ህንፃ ላይ የድሮን ጥቃት ሰንዝራለች። የሞስኮ ከንቲባ ሰርጌይ ሶቢያኒን ከክሬምሊን በደቡብ ምዕራብ 10 ኪሎ ሜትር ርቀት ላይ በሚገኘው ውድ በሆነው የሞሲፊሎቮስኪያ ጎዳና ላይ በደረሰው ጥቃት የደረሰው የሰው ህይወት ጉዳት እንደሌለም ተናግረዋል። ኢራን ወደ ሆርሙዝ ሰርጥ ለመግባት እየሞከሩ የአሜሪካን የጦር መርከቦችን በሚሳኤል መምታቷ ተነገረ። ይህም የሆነው ኢራን ያስተላለፈችውን ማስጠንቀቂያ በመተላለፍ ወደ ሆርሙዝ ሰርጥ ለመግባት እየሞከሩ የአሜሪካ የጦር መርከቦችን በሚሳኤል መታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገሪቱ ባህር ኃይል በሰርጡ መተላለፊያ አጥተው የቆሙ መርከቦችን አጅቦ ለማስወጣት ዘመቻ እንደሚጀምርም ገልጸዋል። ለዚህ ዘመቻ 15000 ወታደሮች ከምድርና ከባህር የሚነሱ ከ100 በላይ የጦር አውሮፕላኖች እንዲሁም የጦር መርከቦችና ድሮኖች ዝግጁ መሆናቸውን የአሜሪካ ጦር አስታውቋል። የኢራን አብዮታዊ ዘብ በበኩሉ የአሜሪካ ባህር ኃይል ወደ ሆርሙዝ ሰርጥ ለመግባት የሚሞክር ከሆነ ጥቃት እንደሚፈጽምም አስጠንቅቋል። ይህንን የቴህራን ማስጠንቀቂያ ችላ በማለት በሰርጡ ለማለፍ በሞከሩ የአሜሪካ የጦር መርከቦች ላይ 2 የሚሳኤል ጥቃት መፈጸሙን የኢራን መገናኛ ብዙሃን ጠቅሶ ሮይተርስ ዘግቧል። ጥቃቱን ተከትሎ የጦር መርከቦቹ ወደ ሰርጥ ያደርጉት የነበረው ጉዞ መገታቱ የተገለጸ ሲሆን የአሜሪካ ጦር በበኩሉ በጦር መርከቦቻችን ላይ የተፈጸመ ጥቃት የለም በማለትም አስተባብሏል። መከለሻ ሚዲያን ሰብስክራይብ አድርጉ። በሆርሙዝ ሰርጥ ላይ ያለው ወታደራዊ ውጥረት ወደ አዲስ ምዕራፍም ተሸጋግሯል። ኢራን ዛሬ ባወጣችው መግለጫ አንድ የአሜሪካ የጦር መርከብ ወደ ሆርሙዝ የባህር ወሽመጥ እንዳይገባ በማስገደድ በሚሳኤል መምታቷንና ወደ መጣበት እንዲመለስም ማድረጓን ገልጻለች። ሆኖም ዋሽንግተን የቀረበውን የጥቃት ዘገባ መሰረተ ቢስ ነው ስትል ወዲያውኑ አስተባብላለች። የኢራን ባህር ኃይል ፈጣንና ቁርጠኛ ማስጠንቀቂያ በመስጠት አሜሪካዊ ጽዮናዊ ያለችው የጦር መርከቦች ወደ ስልታዊ የሆርሙዝ የባህር ወሽመጥ እንዳይገቡ መከልከሏንም አስታውቃለች። የፋርሱ የዜና ወኪል እንደዘገበው ጥቃቱ የተፈጸመው በሰርጡ ደቡባዊ መግቢያ በጃክስ ወደብ አቅራቢያ ነው።
መርከቡ የተሰጠውን ማስጠንቀቂያ ችላ በማለት ጉዞውን በመቀጠሉ በሁለት ሚሳኤሎች መመታቱንና በደረሰበት ጉዳት ምክንያት ጉዞን አቋርጦ ከአካባቢው ለመሸሽ መገደዱን ዘገባው ያመለክታል። አንድ ከፍተኛ የአሜሪካ ባለስልጣን እንደገለጹት መርከቡ በኢራን ሚሳኤሎች ተመቷል የሚለው ዘገባ ፍጹም ሐሰት ነው ብለዋል። ይህ መረጃ የወጣው ፕሬዝዳንት ዶናልድ ትራምፕ አሜሪካ በኢራን ላይ በከፈተችው ጦርነት ምክንያት በባህረ ሰላጤው ውስጥ ለመንቀሳቀስ ለተቸገሩ የንግድ መርከቦች የመውጫ መንገድ እንደምታስከፍት ከተናገሩ በኋላ ነው። ትራምፕ እሁድ ዕለት በትሩዝ ሶሻል ገጻቸው ላይ ባሰፈሩት ጽሑፍ የታገዱ መርከቦችን በሰላም አውጥተን በመምራት ስራቸውን በነጻነት እንዲቀጥሉ ለማድረግም ቃል ገብተዋል። የኢራን ጥምር እዝ በበኩሉ ማንኛውንም የንግድም ሆነ የነዳጅ ጫኝ መርከብ ከኢራን ጦር ጋር ያልተቀናጀ እንቅስቃሴ እንዳያደርግ አጥብቆ አሳስቧል። የኃይሉ መሪ አሊ አብዶላሂ የሆርሙዝ ሰርጥ ደህንነት በእጃችን ነው፣ የመርከቦች አስተማማኝ ጉዞ ከመከላከያ ኃይላችን ጋር በሚደረግ ትብብር ላይ የተመሰረተ ነው ብለዋል። ጦርነቱ ከተቀሰቀሰበት ጊዜ ጀምሮ ኢራን ወደ ባህረ ሰላጤው የሚገቡና የሚወጡ ከአሜሪካና ከአሜሪካ ወዳጆች ጋር የተያያዙ የንግድ መርከቦችን አግዳለች። እርምጃው የዓለምን 1/5 የነዳጅና የጋዝ ጭነት በማስተጓጎሉ የዓለም የነዳጅ ዋጋ በ50 በመቶና ከዚያ በላይ እንደሚጨምርም ምክንያት ሆኗል። የአሜሪካ ማዕከላዊ እዝ ሴንትኮም በበኩሉ በቴህራን ላይ ጫና ለመፍጠር የኢራን ወደቦች እየከበበ መሆኑንም ገልጿል። ሴንትኮም በ15000 ወታደራዊ አባላት ከ100 በላይ በየብስና በባህር ላይ በተቀመጡ አውሮፕላኖች እንዲሁም በሰው አልባ አውሮፕላኖች ወይንም ድሮኖች የታገዘ የነፍስ አድን ስራ እንደሚደግፍም አስታውቋል። የአድሚራል ብራዱ ኩፐር መግለጫ እንደሚያመለክተው ይህ የባህር ላይ ከበባ ለቀጠናዊ ደህንነትና ለዓለም ኢኮኖሚ ወሳኝ ነው። የኢራን አብዮታዊ ዘበኛ IRGC በሆርሙዝ ሰርጥ ውስጥ በቁጥጥር ስር ናቸው ያላቸውን ወሳኝ የባህር ክልሎች የሚያሳይ አዲስ ካርታ ይፋ አድርጓል። ምንም እንኳን በፓኪስታን አማካኝነት የ2 ሳምንት የተኩስ አቁም ታውጆ የነበረ ቢሆንም በኢስላማባድ በተደረገው ድርድር ዘላቂ ስምምነት ላይ መድረስ አልተቻለም። በዚህም ምክንያት ፕሬዝዳንት ትራምፕ የተኩስ አቁሙን አዲስ የጊዜ ገደብ ሳያስቀምጡ አራዝመዋል። በአሁኑ ወቅት ቴህራን በሆርሙዝ ውስጥ የውሃ አካል ላይ ጥብቅ ቁጥጥር ማድረጓን ስትገልጽ፣ ዋሽንግተን ግን የኢራንን ወታደራዊ እርምጃዎችና ይገባኛል ጥያቄዎችን ውድቅ በማድረግ በቀጠናው ላይ ያላትን ወታደራዊ ዝግጁነት እያጠናከረች እንደምትገኝ TRT እና ሮይተርስ ዘግበዋል። ይህንንም መከለሻ ሚዲያ ከልሶ አቅርቦላቸዋል። ክቡራትና ክቡራን ለዕለቱ ያዘጋጀነው የመከለሻ ሚዲያ የዜና ክለሳችን እንደተከታተላችሁት ነበረ። በሌላ ትኩስ መረጃ እስከምንገናኝ ቸር ያቆየን።